ፈገግታ የመታወቂያ ካርድ ነው ይባላል። በዚህ ሐሳብ ተስማማላችሁ? ሰዎች ገና ንግግር ከመጀመር በፊት ቀድመው የሚያዩት ያንተን ፈገግታ ነው። ነገር ግን እኔ ራሴ የውበት ባለሙያ ሆኜ እንኳን ለረጅም ጊዜ ፈገግታዬን ለመደበቅ ሞክር ነበር። ምክንያቱም በጥርሴና በትንፋሼ በጣም እሸማቀቅ ነበር። በምን ነገር ይሄን ነገር ማስተካከል እችላለሁ ብዬ በጣም ብዙ መንገዶችን ሞክሬያለሁ፣ ግን ሊሰሩልኝ አልቻሉም። የሆነ ቦታ ላይ ሆነ በሆነ ቀልድ ስትስቅ በድንገት አፍን በእጅ ሸፍነ ታውቃለህ? ይህ የኔ የብዙ ጊዜ ተግባሬ ነው። ፎቶግራፎችን ስታይ የጥርስህ እንደ ቀድሞ ብሩህ ሆኖ አለመታየቱ ያሸማቅቃል? የኔም እንደዛው። ብዙ ጊዜ የድሮ ፎቶዎችን ሳይ በጣም ይደብረኛል፣ በጣም እሸማቅቃለሁ። ይህንን ነገር ያስተውልኝ በጣም ብዙ አሪፍ መመሪያዎች አሉ። ዛሬ በክላሲክ ቻናላችን ይዤ የመጣሁት ይህንን ነው፣ የብዙዎቻችንን ችግር ለመቀርፋት። እንኳን ደህና መጣችሁ ውድ የክላሲክ ቤተሰቦች፣ እንደምን ቆያችሁ? ዝም ብለን መመሪያዎችን አንዘረዝርም፣ በታሪክ የታጀበ የለውጥ ጉዞ ነው የምናደርገው። ጥርስን በቤት ውስጥ የማንጣት ጥበብ ነው። ብዙዎቻችሁ እንደምታውቁት ጥርስን ለማንጣት የግድ ወደ ጥርስ ሕክምና ቤት ሄዶ ውድ ክፍያን መክፈል አያስፈልግም። የማህበራዊ ሚዲያ ማስታወቂያዎች ላይ የምታዩቸው ሰማያዊ መብራቶች ሁሌም እውነተኛ ላይሆኑ ይችላሉ። እዚህ ቻናል ላይ ግን እኛ የምንከተለው በሳይንስ የተረጋገጡ የውበት ጥበብ ነው። ዛሬ የኔን ውበት ነበርኩበት ከፍ ያደረገኝን ስቴፕ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። የመጀመሪያው የማንጫ መሳሪያዎች ናቸው። ወደ ሕክምና ቤት ካልሄድን ራሳችን እንደ ባለሙያ ማዘጋጀት ግዴታችን ነው። በጥርስ ማንጣት ጉዟችን ላይ 3 ዋና ተዋናዮች አሉን። የመጀመሪያው የኬሚካል ውጤቶች ናቸው። እዚህ ጋር ዋናው ንጥረ ነገር አሚድ ፕሮክሳይድ ይባላል። ይህ ንጥረ ነገር እንደ ሕክምና ቤቶች ፈጣን ባይሆንም ለቤት ውስጥ አጠቃቀም ግን በጣም ተመራጭ ነው። ጥርስን ከመንጣት በላይ ሳያቆስል ወይም ሴንሲቲቭሊ ፈጠር በጥልቀት ያነጻል። መጀመሪያው ጄሉን ወይም ስትሪፑን ከመጠቀም በፊት ጥርስን በደረቅ ቲሹ ጠርጋ አድርቀው። ምራቅ የጄሉን ኃይል ስለሚቀንሰው ጥርሱ ደረቅ መሆን አለበት። ሁለተኛው ደግሞ ማጽጃዎች ናቸው። አብዛኞቹ ጥርስ ያነጣሉ የሚባሉ የጥርስ ሳሙናዎች እንደ ሳንዲፔር የምንፈልገው የጥርስ ገጽታ የማይጎዱ ነው። ሶስተኛው ተፈጥሯዊ መንገዶች ናቸው። አንድ ጥያቄ እስቲ ልጠይቃችሁ፣ በምግብ ጥርስን ማንጣት ይቻላል? ይህን ጥያቄ በኮሜንት ላይ አስቀምጡልኝ። አሁን ለምሳሌ የስትሮቤሪ ሚስጥርን እኔ ስትሮቤሪ ማልሲሊክ አሲድ የተባለ አሲድ አለው። ስትሮቤሪ ፈጭተህ ከባን ጋር በመቀላቀል ጥርስ ላይ መቀባት ይቻላል፣ ግን ጠንቀቅ ብለህ መሆን አለበት። ይህን ድብልቅ ከ5 ደቂቃ በላይ ማቆየት የለብም። በወር 1 ጊዜ ብቻ የሚደረግ የቤት ውስጥ ኬሚካል እንደሆነ አስበው። ሁለተኛው የኮኮናት ዘይት ነው። ይህን ዘይት ብዙ ጊዜ ለብዙ ነገሮች እንጠቀመዋለን፣ ለጥርስም ትልቅ አስተዋጽኦ አለው። የኔም የሁል ጊዜ ተግባሬ ነው። 1 ሾርባ ማንኪያ የኮኮናት ዘይት በአፍ ውስጥ ለ15 ደቂቃ መግሞጥሞጥ። ይህ ጥርስን በቀጥታ ባያነጣውም በድድ አካባቢ ያሉ ባክቴሪያዎችን በማስወገድ ቀይ እንዲሆን ያደርጋል። ድድ ሲያምር ጥርስህ ይበልጥ ነጭ ሆኖ ይታያል። የሚነግራችሁ ደግሞ የቤት ውስጥ የጥርስ ንጣት ማስተር ክላስ የሆነውን የኔን ተግባር ነው። እሱም የባኪንግ ሶዳ ነው። ባኪንግ ሶዳ በውበት ዓለም ውስጥ ትልቅ ቦታ አለው። 1 የሻይ ማንኪያ ባኪንግ ሶዳ ከጥቂት ውሃ ጋር በመቀላቀል እንደ ክሬም አዘጋጅተህ በስሱ መቦረሽ ትችላለህ። አፋችን ውስጥ አሲድ ሲበዛ ባክቴሪያዎች ይራባሉ። ባኪንግ ሶዳ ግን አሲዱን በማመጣጠን ወይም አልካላይን በማድረግ ጥርሳችን ላይ ቆሻሻ እንዳይጣበቅ ያደርጋል። ብዙ ሰዎች ጥርስ ማንጣት የሚያቆሙት ጥርሳቸው በመጥጣቸው ነው። ይህ የሚሆነው በጥርስ ውስጥ ያሉ ጥቃቅን ቀዳዳዎች ወደ ነርቭ መክፈቻ ሲያገኙ ነው። እዚህ መፍትሄ ደግሞ ጥርስን ማንጣት ከመጀመርህ ከ2 ሳምንት በፊት የፖታሺየም ኒውትሬት ያለበት የጥርስ ሳሙና በመጠቀም መጀመር ነው። በተጨማሪም በቂ ውሃ መጠጣት፣ ምክንያቱም የደረቀ ጥርስን ለህመም ይበልጥ ተጋላጭ ስለሚያደርግ ነው። ጥርስህ ካነጣ በኋላ ባሉት 48 ሰዓታት ጥርስህ እንደ አዲስ ነጭ ቲሸርት ነው። ማንኛውም ቀለም በፍጥነት ይስባል። ስለዚህ ነጩን አመጋገብ ዋይት ዴት ተከታተል። 1 የመጀመሪያው እርድን ማቆም፣ አኩሪ አተር፣ ቡና እና ቀለም ያላቸውን ምግቦች መቀነስ ነው። ለ2 ቀናት ከነሱ በመራቅ
በምትኩ ወተት፣ ሩዝና አጥንት የሌለው የዶሮ ስጋ መመገብ ነው። ደግሞ በወጥ ቤታችን ውስጥ ወይም በኪችናችን ውስጥ እንዴት ነው የምናዘጋጀው የሚለውን ነው ማየት ያለብን። ቤታችን ውስጥ እንዴት እናዘጋጃለን የሚለውን ስናይ አሁን ለምሳሌ ባኪንግ ሶዳ በውበት ዓለም ውስጥ ትልቅ ቦታ እንዳለው ተነጋግረናል። አጠቃቀሙ ደግሞ ቀላል ነው። አንድ የሻይ ማንኪያ ባኪንግ ሶዳ ከጥቂት ውሃ ጋር በመቀላቀል እንደ ክሬም ማዘጋጀት፣ በስሱ መቦረሽ ትችላለህ። ጥቅሙ ምንድነው ስትለኝ ጥቅሙ ምንድነው ብለህ ብትጠይቅ ደግሞ አፋችን ውስጥ አሲድ ሲበዛ ባክቴሪያዎች ይራባሉ። ባኪንግ ሶዳ ግን አሲዱን በማመጣጠን ወይም አልካላይን በማድረግ ጥርሳችን ላይ ቆሻሻ እንዳይኖርና ጥርሳችን ላይ ጥቃቅ ባክቴሪያዎች እንዳይጣበቁ ያደርጋል። መጨረሻውና ዋነኛው ጥርስ ካነጣ በኋላ ባሉት 48 ሰዓታት ጥርስ አዲስና ወተት የመሰለ እንዲሆን ማንኛውንም ቀለም ያለበት ምግብ አለመመገብ ነው። ስለዚህ እንደ እርድ፣ አኩሪ አተር ያሉ ምግቦችን ባለመጠቀም ጥርስን ንጹህና ብሩህ ማድረግ ትችላለህ። አብዛኛውን ጊዜ እነዚህ እንዴት ነው ማደርገው እነዚህን ነው ሁሌ የምመገበው ብለህ ልታስብ ትችላለህ። ነገር ግን ይህ የአንተ ጥንቃቄ ይወስነዋል። እነዚህን ነገር ማድረግ ባቆምክ ቁጥር ራስ ላይ ለውጥ ማየት ትችላለህ። ጠረንህ ጥሩና አፍህ የተሻለ ጠረን ማውጣት ይጀምራል። ጥርስህም ነጭ ይሆናል። ብዙ ሰዎች ፈገግታ እንደሚያምር ደጋግመው ይነግሯል። ስለዚህ እሱን ለማድረግ ደግሞ ቀድመህ እነዚህን ጥንቃቄዎች ማድረግ አለብህ። የቻናሌ ተከታታዮች ጥርሳችን እንዴት እንደሚነጣ ካየን በኋላ ለምን ቢጫ እንደሚሆን እንነጋገር። ለምን ቢጫ እንደሚሆን ለማወቅ ውጤቱ ዘላቂነት በጣም አስፈላጊ ነው። ጥርሳችን እንደ መስታወት ጥቃቅን ቀዳዳዎች አሉት። እነዚህ ቀዳዳዎች በጊዜ ሂደት ከምንመገባቸው ምግቦች ቀለሞች ይሰበስባሉ። በዋናነት የምንወዳቸው ቡና፣ ሻይ ወይም ቀይ ወይን ብዙ አይነት ምግቦች ሊኖሩ ይችላሉ። በተለይ በሀገራችን ምግብ ውስጥ የማይጠፋው እርድ የጥርስ ዋነኛ ጠላቶች ናቸው። እነዚህ ምግቦች ከተመገብክ በኋላ ወዲያውኑ አፍን በውሃ መግሞጥሞጥ ቀለሙ ወደ ጥርስ ውስጥ ዘልቆ እንዳይገባ ይረዳል። ቤት ውስጥ ጥርስን ማጽዳት ጥበብ ነው ስለ ጥንቃቄንም ይጨምራል። ለምሳሌ የኬሚካል ውጤቶችን ስትጠቀም ሜት ፕሮክሳይድን መርጠናል። ይህ ንጥረ ነገር በዝግታ ስለሚሰራ ለቤት ውስጥ አጠቃቀም ደህንነቱ የተጠበቀ ነው። ነገር ግን ጄሉን ስትጠቀም ከድድ ጋር እንዳይነካካ ጥንቃቄ ማድረግ አለብን። ሌላው ትልቁ ማስጠንቀቂያ የባኪንግ ሶዳ አጠቃቀም ላይ ነው። ባኪንግ ሶዳ ድንቅ ቢሆንም በየቀኑ መጠቀም የጥርስህን ሽፋን ወይም ኢናሜል ሊጎዳው ይችላል። ስለዚህ በወር አንድ ጊዜ ብቻ የሚደረግ የቤት ውስጥ ፕሊንግ እንደሆነ አስበው። የማስተር ክላስ ጉዟችን ይህንን ይመስላል። ፈገግታ የአንተ መታወቂያ ነው። እነዚህን ደረጃዎች ተከታትለህ የምታገኘውን ለውጥ ማየት እጓጓለሁ። ከጠቀማችሁ የክላሲክ ቻናልን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ደግሞ ሌላ ጠቃሚ የውበት ሚስጥር ይዤላችሁ እመጣለሁ። እስከዛው ቪዲዮ እስክንገናኝ አብረን እንቆይ። ሰላማችሁ ይብዛልኝ።